ኢየሱስ ቤተ መቅደስ ሆረ ወቀርቡ ሀቤሁ አርዳይሁ ወአራይሁ ንድቀ ሕንጻሁ ለቤተ መቅደስ። ጌታ ኢየሱስም ከቤተ መቅደስ ወጥቶ ሄደ። ደቀ መዛሙርቱም ደርሰው ወደ እርሱ ቀርበው የቤተ መቅደስን የሕንጻውን አሰራር አሳዩት። ጌታ ኢየሱስም መልሶ እንዲህ አላቸው፣ ይህን ሁሉ ታያላችሁን? እውነት እውነት እላችኋለሁ ከዚህ በድንጋይ ላይ ድንጋይ አይቀርም፣ የማይፈርስ የለም። በደብረ ዘይትም ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡና እንዲህ አሉት፣ ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለሙ ፍጻሜስ ምልክቱ ምንድን ነው? ጌታ ኢየሱስ መልሶ እንዲህ አላቸው፣ ተጠንቀቁ እንዳያስቷችሁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉና። ጦርነት ሰልፍን የጦርነትንም ድምፅ በሰማችሁ ጊዜ እወቁ፣ አትደንግጡ። እንዲሁ ይሆናልና ወዲያው የሚያልፍ አይደለም። ሕዝብ በሕዝብ ላይ ነገሥታትም በነገሥታት ላይ ይነሳሉ። በየሀገሩ ረሃብ፣ ቸነፈር፣ ንውፅ ውስጥ ጸብ፣ ክርክር ይመጣል። ይህ ሁሉ የምጥ መጀመሪያ ነው። ያን ጊዜ ይከሷችኋል፣ ለመከራም አሳልፈው ይሰጧችኋል፣ ይገርፏችኋል፣ ይገድሏችኋል። በስሜ ስላመናችሁ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ያን ጊዜ ብዙዎች ሃይማኖታቸውን ይለውጣሉ፣ እርስ በርሳቸው ይጣላሉ፣ ይገዳደላሉ። ብዙዎች ሐሰተኞች መምህራን ይመጣሉ፣ ብዙዎችንም ያስታሉ። ከአመፅና ከክፋትም የተነሳ ፍቅር ከብዙዎች ዘንድ ትጠፋለች። ትዕግስትን ያዘወተረ እርሱ ይድናል። ይህም የመንግስት ወንጌል በዓለም ሁሉ ይሰበካል፣ በአሕዛብ ሁሉ ላይ ምስክር ሊሆን ያን ጊዜ ሕልቀት ይደርሳል። በነቢዩ በዳንኤል የተነገረው የመፍረሱን የርኩሰት ምልክት ያያችሁ እንደሆነ በተቀደሰ ቦታ ቆሞ የሚያነበው ያስተውል። ያን ጊዜ በይሁዳ ያሉ ወደ ተራሮች ይሸሻሉ፣ በሰገነት ያሉም በቤት ውስጥ ያለውን ያነሳ ዘንድ አይውረድ። በእርሻ ያለም ልብሱን ሊያነሳ ወደ ኋላው አይመለስ። ነገር ግን እዚያ ወራት ለጸነሱ ለሚያሳድጉ ወዮላቸው። ነገር ግን ስደታችሁ በሰንበት በክረምት እንዳይሆን ጸልዩ። ያን ጊዜ ዓለም ከተፈጠረ እስከ ዛሬ ያልተደረገ ከዚያም በኋላ የማይደረግ ጽኑ መከራ ጭንቅ ይሆናልና። ያን ጊዜ ቀኖችስ ባያጥሩ ኖሮ ሥጋ የለበሰ ሁሉ ባልነበረም ነበረ። ነገር ግን ስለተመረጡት እነዚያ ቀኖች ያጥራሉ። ያን ጊዜ እነሆ ክርስቶስ ከዚያ አለ ወይም ከዚያ አለ ቢሏችሁ ሰው ቢኖር አትመኑ። ክርስቶስን የሚክዱ ነቢያትን የሚያሳብሉ ሐሰተኞች መምህራን ይነሳሉና ለማሳትም ታላቅ ታምራትን ድንቅ ስራዎችንም ይሰራሉና ቢቻላቸውስ የተመረጡትንም ባሳቷቸው ነበር። እነሆ አስቀድሜ ነገርኳችሁ። እነሆ በምድረ በዳ አለ ቢሏችሁም አትውጡ፣ በቤት ውስጥም ነው ቢሏችሁ አትመኑ። መብረቅ ከምስራቅ እንደሚወጣ እስከ ምዕራብም እንደሚታይ የሰው ልጅ አመጣጥም እንዲሁ ይሆናል። ገደላ ወይም የሞተ ነገር ካለበት አሞሮች ከዚያ ይሰበሰባሉ። በእነዚያ ቀኖች ከሚደረገው መከራ በኋላ ወዲያውኑ ፀሐይ ይጨልማል፣ ጨረቃም ብርሃኑን አይሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይል ይናወጣል። በዚያን ወራት የሰው ልጅ ምልክት በሰማይ ይታያል። ያን ጊዜ ምድር አሕዛብ ሁሉ ያለቅሳሉ። የሰው ልጅም በሰማይ ደመና ላይ በኃይልና በብዙ ምስጋና ሲመጣ ይታያል። መላእክቱንም በታላቅ የመለከት ድምፅ ጋር ይልካቸዋል። የተመረጡትንም ከዳር እስከ ዳር ከአራቱ ማዕዘን ይሰበስባቸዋል። ምልክቱንም ከበለስ ወቁ። ጫፏ የለሰለሰ ቅጠሏም የለመለመ እንደሆነ መከር እንደደረሰ ታውቃላችሁ። እንዲሁ እናንተ ይህን ሁሉ ከዚያ እንደቀረበ እንደደረሰ በደጃፍም እንዳለ ወቁ። ይህ ሁሉ እስኪደረግ ድረስ ይህች ትውልድ እንዳትታልፍ እውነት እነግራችኋለሁ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ።